ሐዋርያተ ሰላም ብርሃናተ ዓለም ሐዋርያተ ሰላም ብርሃን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። እንደ ቻናል ቤተሰቦች እንደምን አላችሁ? ናለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። ብርሃናተ ዓለም የዓለም ጨለማ በወንጌል ብርሃን የገፈፉት የቅዱስ ጴጥሮስና የቅዱስ ጳውሎስ ታላቅ ገድል ታሪክ እንኳን አደረሳችሁ አደረሰን። ውድ የኦርቶዶክስ ተዋሕዶ ቤተክርስቲያን ልጆችና የእግዚአብሔር ቤተሰቦች እንኳን ለብርሃናተ ዓለም ሊቀ ሐዋርያት ቅዱስ ጴጥሮስና ለሐዋርያው ቅዱስ ጳውሎስ ዓመታዊ የሰማዕትነት መታሰቢያ በዓል ሐምሌ 5 በሰላም አደረሳችሁ። እነዚህ ታላላቅ የቤተ ክርስቲያን አምድ ምሰሶ ሕይወታቸው ለወንጌል አሳልፎ በመስጠትና በሰማዕትነት በማለፍ የክርስትና ብርሃን ለዓለም ሁሉ ያበሩ ናቸው። ቤተ ክርስቲያን በየዓመቱ በታላላቅ ድምቀት የምታከብራቸው ሐዋርያት መካከል የቅዱስ ጴጥሮስና የቅዱስ ጳውሎስ የሕይወት እና የሰማዕትነት ታሪክ በአንድነት ተሰናዶ ቀርቧል። የቤተ ክርስቲያን አለት ሊቀ ሐዋርያት ቅዱስ ጴጥሮስ። ሐዋርያ ቅዱስ ጴጥሮስ የቀደመው ስሙ ስምዖን የተወለደው በገሊላ ባህር ዳር በምትገኝ በቤተ ሳይዳ ሲሆን በጎልማሳነቱ ከወንድሙ ከእንድርያስ ጋር አሳ በማጥመድ ይተዳደር የነበረ ግልጽና ቀና ልብ ያለው አባት ነው። ጌታችን ሰው አጥማጅ አደርጋለሁ ብሎ ስጠራው እድሜ 55 ዓመቱ ሲሆን እድሜው 55 ሰው የነበረ ሲሆን መርብና ታንኳውን እርግፍ አድርጎ ጌታውን የተከተለ ታላቅ ሐዋርያ ነው። በቄሳሪያ ከተማ ጌታችን ማን ትሉኛላችሁ ብሎ በጠየቀ ጊዜ ለአይሁድ ሊቃውንት የተሰወረውን ምስጢር ተዋሕዶ ገልጦ መመሰከሩ ታላቅ ጸጋን ተቀብሏል። ስምዖን ጴጥሮስም መልሶ አንተ ክርስቶስ ሕያው እግዚአብሔር ልጅ ነህ አለው። ኢየሱስም መልሶ እንዲህ አለ፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም አልገለጠልህም። ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተ ክርስቲያንን እሰራለሁ፣ የገሃነም ደጆቹም አይችሏት። ማቴዎስ ወንጌል 16 ከቁጥር 16 እስከ 18። የጴጥሮስ ድካምና ጽኑ ንስሐ። ምንም እንኳን ጌታው እጅግ ቢወደውም በሰውኛ ድካም በክደት ተፈትኖ ነበር። ሆኖም የንስሐ እንባ በማፍሰስ ምርር ብሎ በማልቀስ ታላቅ የንስሐ አብነት ሆኗል። ጌታችን ከትንሣኤው በኋላ 3 ጊዜ ትወደኛለህ ብሎ ጠይቆት ግልገሎችን አስማራ፣ በጎችን ጠብቅ ብሎ አደራውን ሰጥቷል። አገልግሎቱና ሰማዕትነቱ በበዓለ 53,000 አሕዛብ በአንድ ቀን ያጠመቀው በጥላው ሳይቀር ደዌያንን ይፈውስ የነበረው ይህ ታላቅ ሐዋርያ በብዙ ሀገራት ወንጌል ሰብኳል። በመጨረሻም በሮም ከተማ በኔሮ ቄሳር ዘመን ከሮም ያመልጥ ተደርጎ በጎዳና ሲጓዝ ጌታችንን አገኘው። ጌታ ወዴት እየተጓዝክ ነው ስለው ጌታም ደግሞ በሮም ሊሰቀል አለው። ጴጥሮስ አዝነው እና ተመልሶ ወደ ሮም በመግባት እኔ እንደ ጌታዬ ቆም ልሰቀል አይገባኝም ብሎ በራሱ ፍቃድ ቁልቁል ተሰቅሎ ሐምሌ 5 ቀን በ65 ዓመተ ምህረት በ67
ዓመተ ምህረት የሰማዕትነት አክሊል ተቀብሏል። የተመረጠው ዕቃ ሐዋርያው ቅዱስ ጳውሎስ በጠርሴስ ከተማ የተወለደው ከቢንያም ነገድ የሆነው ሮማዊ ዜግነት የነበረው ቅዱስ ጳውሎስ ወይም ሳኦል በታዋቂው የገማሊያ ትምህርት ቤት ሕግ የተማረ ፈሪሳዊ ነበር። ክርስቲያኖችን ለማሳደድ እጅግ ቀና ስለነበረ እስጢፋኖስ ሊወግር ልብስ በመጠበቅ ቤተክርስቲያን በብርቱ ያሳድድ ነበር። ድንቅ የሆነው የሳኦል መጠራት እግዚአብሔር ለታላቅ ዓላማው ፈልጎታልና በ32 ዓመቱ ክርስቲያኖችን ለማሳደድ የፍቃድ ደብዳቤ ይዞ ወደ ደማስቆስ ያመራ። ከሰማይ በወረደው ብርሃን ተመቶ በምድር ላይ ወድቆ ሳኦል ሳኦል ለምን ታሳድደኛለህ በሚል መለኮታዊ ድምጽ ተጠራ። ጌታም አናንያ አለው፣ ይህን በአሕዛብ በነገስታት በእስራኤልም ልጅ ፊት ስሜን ይሸክም ዘንድ ለኔ የተመረጠ ዕቃ ነውና ሂድ። ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክታለሁና። የሐዋርያት ሥራ 9 ከቁጥር 15 እስከ 16። ሰፊው ጉዞና ሰማዕትነት ከአሳዳጅነት ወደ ሐዋርያነት የተለወጠው ቅዱስ ጳውሎስ የዓለም ዳርቻ በእግሩ እያሳደደ በባህር በየብስ መከራ ሁሉ ታግሶ 14 ጥልቅና ምስጢራዊ መልእክታትን ለቤተ ክርስቲያን አበረክቷል። 4 ታላላቅ የስብከት ጉዞዎችን አድርጎ ከ2000 ኪሎ ሜትር በላይ ተጉዟል። በመጨረሻም በሮም ከተማ ታስሮ ጽኑ ስቃይ ካየ በኋላ በ74 ዓመት እድሜው ሐምሌ 5 ቀን በኔሮን ትእዛዝ አንገቱ በሰይፍ ተቆርጦ በክብር አርፏል። የሁለቱ ብርሃናት ጴጥሮስ ወጳውሎስ ውህደት። እነዚህ ሁለት ታላላቅ አምድ በባህሪያቸው የተለያዩ ቢሆንም ጴጥሮስ ቀለል ያለ አሳ አጥማጅ፣ ጳውሎስ ደግሞ ጥልቅ ፍልስፍናና የሕግ መምህር። ወንጌል ግን አንድ አደረጋቸው። አሳዳጁ ጳውሎስ መከራ ተቀባይ ሆነ። ፈሪው ጴጥሮስ ደፋር ሰማዕትነት ሆነ። የሁለቱም ደም በሮም አደባባይ ፈሶ የቤተ ክርስቲያን መሰረት አጸና። ብርሃናት ዓለም አምድ ቤተ ክርስቲያን መንፈሳዊ ግጥም በገሊላ ባህር መረቡን የጣለው ለዓለም አጥማ ጀነት ጌታ የመረጠው አንተ አለት ነህ ብሎ ስም ያወጣለት ጴጥሮስ ነው። ባባ የቤት መሰረት ቢፈራም ቢደክምም በእንባ ታጥቦ የጸና በቁልቁል መስቀል የሞት ዋጋ ያወጣ። ከጠርሴስ የተነሳ ሕግ የተማሪው እስጢፋኖስ ወግሩ ልብስ ይጠብቅ የነበረው ሳኦል ለምን ታሳድደኛለህ ድምጽ ሰምቶ የመውጊያ ብረት መቃወም አቅቶት አጎንብሶ ከአሳዳጅነቱ ወጥቶ የተመረጠ ዕቃ ሆኖ ዓለም ያደረሰ ወንጌል ተሸክሞ የሮማ አደባባይ ምስክር ነው። ዛሬ የኔሮን ሰይፍና የጴጥሮስ መስቀል ቅብብሎሽ ጓዳዬ፣ አንዱ በሰይፍ ወርቆ ደሙ ሲያፈስ፣ አንዱ ቁልቁል ታግሶ ፍቅርን ሲያስተምር፣ የኔሮን እሳት የሮማ አደባባይ ሊያጠፋቸው አልቻለም። ክብራቸው ነው ከላይ። ጴጥሮስና ጳውሎስ ብርሃናተ ዓለም በክርስቶስ ጸጋ የደመቁ ዘላለም የእነርሱ በረከት ከኛ አይለየን። በሃይማኖት ጸንተን መንግስቱን እንድንወርስ ያብቃን። አሜን። የክርስቶስ ሐዋርያት የሆኑ ጴጥሮስና ጳውሎስ የክርስቶስን የመንግስት ወንጌል በዓለም ሁሉ ሰበኩ።
ሁሉ ቻይ መሐሪ የሆንክ አምላካችን እግዚአብሔር ሆይ ቤተ ክርስቲያንን በቅዱሳን ሐዋርያት በጴጥሮስ በጳውሎስ ደም መስረተ በወንጌል ብርሃን የዓለም ጨለማ ስለ ገፈክ ስሚ ለዘላለም የተመሰገነ ይሁን። ጌታ ሆይ የቅዱስ ጴጥሮስ ጽኑ እምነት የንስሐ እንባ የቅዱስ ጳውሎስ ተጋድሎ ጥበብ ለኛ ለደካሞች ልጆች አድለን። ሳኦልን ከክፋ መንገድ መልሰ የብርሃን እቃ እንዳደረከው እኛንም እየተጠመመው ህይወት አቅናልን። ሐዋርያት በመከራ በስቃይ በፈተና ውስጥ ጸንቶ ስምህን እንዳስጠሩ እኛም በሃይማኖታችን እስከ መጨረሻዋ እስትንፋስ ጸንተን እንድንቆም መንፈስ ቅዱስ ይርዳን። በቅዱሳን ሐዋርያት ምልጃ ለሀገራችን ሰላም ለህዝባችን ፍቅር አንድነት አብዛልን። የመጀመሪያው ቀን በበረከት በምሕረት እንድንፈጽም ቅዱስ ፍቃድ ይሁንልን። አሜን። የጀመርነው ቀን በረከት እንድንፈጽም ቅዱስ ፍቃድ ይሁንልን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አሜን። ሐምሌ 5 2018 ጸሐፊ ዮሐንስ ኃይለ ማርያም በፌስቡክ ገጻቸው ቃለ ሕይወት ያሰማልን። የሐዋርያት በረከት ረድኤት ይደርብን።